ወንድሙ ኃይሉ ዛሬ ከተፈታተሹ አይቀር እንዲህ ነው ይላል። በቡራዩ ከታ እንፈታተሽ የመልካሞቹ የደጋጎቹ ወጣቶች ቋንቋ ነው። እንፈታተሽ ተብሎ አንፈታተሽ የሚል ቢኖር እርሱ ከበጎ ስራ ይራቀነውና ከሚፈታተሹት ይለያል። ያሮጊቷን የማማጫልቱን ምርቃትም ያጣላሉ። መስከረም 8 2007 ዓ.ም ረቡዕ ወደ ቡራዩ ከታ ሄጄ ያገኘኋቸውና ያዋራኋቸው እድር እቁብ ማህበር ሳይሆን እንፈታተሽ የሚለው ቃል የሚያገናኛቸው ያሮጊቷን ምርቃትም የሚያስገኝላቸው ወጣቶች ስለንፈታተሽና ምክንያቱ እንዲህ ነግረውኛል። እንፈታተሽ የሚለው ነገር የመጣው መች ነው? እሳቸው የሚተኙበት ፍራሽ እጅጉን አሳዛኝ ነበር። ከ10 ዓመት በላይ ላይ ተኝተውበታል። ያሳዝናል። አንድ ፍራሽ ላይ 24 ሰዓት 10 ዓመት መተኛ ከባድ ነውና በጣም የተበላሸ ስናቃጥለው ራሱ በጣም ጥሩ ነገር አልነበረውም። ያው እንፈታተሽና ይሄኛውን ነገር እንቀየረው በሚል ሁኔታ ሁላችንም ኪሳችን ስንገባ ያለን ገንዘብ አወጣ ነው። ከዛ በኋላ ሰጠን። እንፈታተሽ ሲባል ሁሉም የሰው ኪስ አይገባም። ባለቤቱ ራሱ ኪሱ ይገባና ልቡ ደስ ያለውን አይምሮ የፈቀደለትን ይሰጣል። ከዛ በኋላም ለጉቶ ምክንያቱም እኚህ እናት ምግባቸው እሳት ነው። እሳት ካለ እንትን ካላለ በፍጹም አይችሉም። ለጉቶም ኪሳችንን እየተፈታተሽን ነው። እንፈታተሽና ደሳቸው የሆነ ነገር ማድረግ ማለት ነው። ሁላችንም ያቅማችን አውጥተን ደማማ በቃ አንሶላ ብርድ ልብስ ይሄ ነው እንፈታተሽ ፕሮግራማችን። ማንም ከማንም ኪስ ሳይገባ እንፈታተሽ በመባባል ብቻ እያንዳንዱ ፈቅዶ ወዶ የሚያወጣው ገንዘብ ከታ ላይ በድህነት ለሚኖሩት እርጅና ከህመም ጋር ተባብሮ ድቅቅል አደረጋቸው። ለማማጫልቱ ምግብና አልባሳት መግዣ፣ ደካማዋን የቀበሌ ቤታቸውን ማደሻና ፍራሽ ብርድ ልብሱ አንሶላ ትራሱ ሲያረጅ መቀየሪያ ይሆናል። አሮጊቷም በየለቱ ወጣቶቹን ይመርቃሉ። ወጣቶቹም በዙሪያቸው ሰብሰብ ብለው የእድሜ ባለጸጋዋን እናት የምርቃት ችሮታ በየቀኑ በዚሁ መልኩ ይቀበላሉ። ባኒያ ገላን መዳላም ንረረታከንም ጤና አርጋታኒ ያገላን አሜን አና ዋቀቱ ጊየነራ ጉራቴ አለምራ ወላና አለምራ አብላል አሜን ባካኒ አዳበ መዳላሚና ኤብስሩ አይሌና ኤብስሩ አሜን መዳላሚና ሱቦና ጋምቦ ባያጋሉ አሜን ያ ከኑ በያና ጋር ጋር አሜን እኒህ የሚቀምሱት የሚለብሱት አጥተው በላያቸው ላይ በመፍረስ ላይ በነበረች ደካማ ቤት ይኖሩ ነበር። እድሜያቸውም በ80ዎቹ ውስጥ ይገመታል የተባሉት እማማጫልቱ 13 ጥንድ መንትያና አንድ ብቻውን የተወለደ በድምሩ የ27 ልጆች እናት ነበሩ። ሁሉንም ሞት ነጠቃቸው የሚባለው ወሬ ለሰሚው አስደናቂ ሆኗል። ወሬው ከሳቸው አንደበት የተሰማ ነው መባሉ ደግሞ ይበልጥ አነጋጋሪ ነው። 13 መንታ ወልጄ አንዱን ብቻ ነው ሲንግል የወለድኩት ብለው ነው እሳቸው የሚያጫውቱ 13 መንታው ልጅ ያለው ነው የሚለው 27 ልጅ አለ ነው ያሉ ነው ያሉት። ይህንን ከሰማው በኋላ ወደ ማማጫልቱ መኖሪያ በወጣቶቹ የንፈታተሽ ፕሮግራም ታድሳ ቀጥ ወዳለችው የቀበሌ ቤት ገባው። ሴትየዋ ታመው ወደ ተኙበት ፍራሽ ተጠጋው። በርከክ ብዬም የምሰማው እውነት ነው አልኳቸው። እንደ ፍየል ነው ኮመንታት ወለደ። ስንት ልጆች መንታ ወለዱት? 27 ልጆች 13ቱ መንታ ናቸው። ማንታ ነው። አሁን የሉም በህይወት ሁሉም የለም እኮ ምን ሞቱ አሉ ሁሉም 6 ክፍል ያደረሰ 4 ክፍል ያደረሰ አለቃ ልጆቹ 13ቱ መንትያዎች ማንታ ነው። አንድ ብቻ ተከጨላለ ማለት ስንት ሴቶች ስንት ወንዶች ነበሩ? ዱባራ ፍሪ አራት ሴቶች ነው የወለድኩት። እማማጫልቱ ሁሉም ልጆቻቸው በተለያየ ጊዜ በህመምና በድንገተኛ አደጋዎች ከሞቱባቸው በኋላ ከሰላሌ ቡራዩ ከታ መጥተው በቀበሌ ቤትም ከባለቤታቸው ከአባባ ተክላ ዳባ ጋር ሲኖሩ ሽማግሌውም ሞተው ብቸኛ ሆነው በወደቁበት የከታ ደጋግ ወጣቶች እንደደረሱላቸው ነግረውኛል። እንፈታተሽ እየተባባሉ የደረሱላቸው ወጣቶች ላሮጊቷ ስለሚያደርጉት የበጎ አድራጎት ስራ የነገሩኝን ስሙ። ቀጥታ ቤቱን ያስተካከል ነው። በተኙበት እንኳን የለም ነበር። እዛ ልብስ ምናምን ተናለላቸው። ከምግባቸው ምንም ይጎልባቸው ነገር የለም። ገንዘብ ሁሉም ያዋጣል፣ ያለውን ያዋጣል። እሳቸው ብዙ ልጆች ነው ያጡት። እኛ እንደ ልጅ ሆነን እንደዚህ የተደዋወልን ተጠራርተን አመት ባሉችን እዚህ ነው እዚህ እሳቸው ጋር ቁጭ ብለን እየተመካከርን እየተጫወትን ቢያንስ እንዲስቁ እንዲጫወቱ ሲስቁ ደስ ይሉናል። በቃ ሌላ ነገር አይደለም። እንፈታተሽ በመባባል ገንዘብ ከሚያዋጡት ዳንኤል ተስፋዬ፣ ኃይሌ አለማየሁ፣ ከበደ ወርቅዬና ሌሎችም በተለያየ ስራ ከሚተዳደሩ ወንድ ወጣቶች በተጨማሪ ራሄልና አለምነሽ የተባሉ ወጣት ተማሪ ሴቶች
ባገኙት ጊዜ የንፈታተሽን ቡድን በጉልበት ያግዛሉ። የማማጫልቱን ገላና ልብስ ያጥባሉ። ከራሄል የሰማሁት ይህንኑ ነው። እኛ ቤታቸውን እናጸዳላቸዋለን፣ በሳምንት ደግሞ ገላቸውን እናጥባለን፣ ልብሳቸውን እናጥብላቸዋለን፣ አልጋቸውን እናነጥፋለን እና እሳት እናያይዝላቸዋለን። በብዛት እሳት ይፈልጋሉ። ወጣቶቹ እንፈታተሽ ተባብለው ባዋጡት ገንዘብ የብዙ መንታዎች እናት ነበርኩ ሲሉ የሰማችኋቸውን እማማጫልቱን ምንም ሳይጎርልባቸው ሲንከባከቧቸው ከሴትየዋ ደግሞ የዓለማችን ገንዘብ የከበረ ማዕድንም ሆነ ንብረት ሁሉ የማይገዛውን ታላቁን የምርቃት በረከት ስለሚያገኙ ደስተኞች መሆናቸውን ነግረውኛል። ምርቃት ስትመረቅ ይሳካላል የምትሰራው ምንም ነገር ሰው ከሚረግመ በጎ ስራ ይጠቅማል። ለምን ለራስ ነው። ገናኛ ደግሞ ወጣቶች ነን። ዛሬ እሳቸው ምርቃት የሚገርም ብዙ ነገር ነው። በእሳቸው ምርቃት ራሱ ያገኘነው እኛ አሁን ለምሳሌ እኔ ኬትም ይሁን ኬትም እኔ ብር ኪሴ ውስጥ አትቻላቀም ስራ ያላቸው እንኳን ብር ባይኖራቸው እኔ ብር ይኖረኛል። ምንም ኃጢአተኛም ብንሆን እችን መስራቱ ከምንም በላይ መንፈስ እርካታ። ሌላው እኛ ማማ እንዲመርቁን ነው እሳቸው መርቀውን ለቁም ነገር እንድንደርስ ነውና እግዚአብሔር ይመስገን ትልቅ የመንፈስ እርካታ አለን። ምርቃት ከምንም ይበልጣል። እኔ ከምንም ነገር ማስበልጠው እግዚአብሔር ይስጠነው። በርግጥም በበጎ ስራ ያዛውንቶችን የምርቃት በረከት እንደማግኘት ያለ ምን የላቀ ስጦታ ይኖራል? ባካኒ ያቀበ ማዳላሚና ኤምስሩ አይሌና ኤምስ አሜን። ማዳላሚና ሱቦ ነጋም ቦባያ ጋሉ አሜን። ያ ከኑ ፈያ ነጋ አርጋቱ አሜን።